ያልተለመዱ ነገሮችን መመገብ ብዙ ጊዜ ይሄንን ምን ላይ እናስተውላለን? ነፍሰ ጡር እናቶች ላይ አይደለም የሆነ የተለየ ነገር አማርኝ ይላሉ አይደለም። ይሄ ምንድነው? ለምሳሌ በረዶ የሚሉ አሉ፣ አፈር የሚሉ አሉ። ሰላም ጤና ይስጥልኝ፣ እንዴት ናችሁ የዩቲዩብ ቻናል ተከታታዮች? እኔ ደህና ነኝ፣ በያላችሁበት ሰላም እንመኛለሁኝ። ዛሬም አንድ የጤና ርዕሰ ጉዳይ ይዤላችሁ ወደ እናንተ መጥቻለሁ። በዛሬ የጤና ርዕሰ ጉዳያችን እንግዲህ የምንመለከተው ነገር ብዙ ጊዜ በኮሜንት መስጫ ላይ ስለ ደም ማነስ ብትሰራለን፣ ደም ማነስ ምንድነው? እንደው ብዙ ጊዜ ድካም ስሜት ይሰማናል፣ ደም ማነስ ሊሆን ይችላል ይሉናልና እንደው ደም ማነስን በተመለከተ ቪዲዮ ብትሰራለን ብላችሁ በጠየቃችሁኝ መሰረት ዛሬ አንድ ቪዲዮ ሰርቼላችኋለሁ። እስከ መጨረሻው ተመልከቱት። እንግዲህ በዛሬ የርዕሰ ጉዳያችን ደም ማነስን በተመለከተ የምንመለከተው ነገር በዋናነት አንደኛ ደም ማነስ ምንድነው፣ ምንነቱ ምን ይመስላል የሚለው ነገር ሃይላይት ተሰጣችኋለሁ። ሁለተኛ ደግሞ መነሻ ምክንያቶቹ ምንድናቸው፣ ደም ማነስ በምን ምክንያት ይመጣል የሚለውን እንዲሁም ደግሞ ዋና ዋና የሆኑ ምልክቶች ምንድናቸው፣ መጨረሻ ላይ ደግሞ የህክምና አማራጮቹ ወይም ደግሞ እንዴት ቀድመን ደግሞ መከላከል እንችላለን የሚሉ ነገሮችን እነዚህን አራት ነገሮችን አብረን እናያለን ማለት ነው። ስትመጡ ይቻላል ለመጀመሪያችሁ ጊዜ ከሆነ የቻናሉን ሰብስክራይብ አድርጉት። ቤተሰባችን በጣም በዝቷል። ኦልሞስት 156000 ደርሰናል። ከዚህ በላይ እንሄዳለን። አብራችሁ እንድትቆዩ የአክብሮት ግብዣዬ ነው። እንግዲህ ወደ ርዕሳችን ስንገባ ደም ማነስ እንግዲህ በዓለማችን 25% የሚሆነውን ህዝብ ያጠቃል ብሎ ጥናቶች ይጠቁማሉ። ይህ ቁጥር ማለት እንግዲህ ከ100 ሰው ውስጥ 25ቱ ሰው ለደም ማነስ የተጋለጠ ነው ወይም ደግሞ ደም ማነስ እንደየ ሴቨሪቲው ቢለያይም አለበት ተብሎ ይታሰባል ማለት ነው። እንግዲህ ደም ማነስ ማለት ቀይ የደም ሴሎች በሰውነታችን ውስጥ እንግዲህ የተለያዩ የደም ሴሎች አሉ። ከነዛ ውስጥ ቀይ የደም ሴሎቹ በቁጥር በሚያንሱበት ጊዜ ወይም ደግሞ ችግር በሚኖርባቸው ጊዜ የሚፈጠር የጤና ችግር ነው። ይህ በሚፈጠርበት ጊዜ እንግዲህ ኦክሲጅን እንዲምንሰባው አለ አይደል? አየር የምንሰባው፣ ይህ የምንሰባው አየር ደግሞ ኦክሲጅን የምንለው ነገር ወደ ሰውነታችን በተገቢው መልኩ መሰራጨት አለበት። ይህ ነገር ደግሞ የሚሰራጨው ደግሞ በቀይ የደም ሴሎች አማካኝነት ነው እና ቀይ የደም ሴሎች እጥረት በሚኖርበት ጊዜ ከሰውነታችን ውስጥ ወይም ደግሞ ችግር በሚኖርባቸው ጊዜ ይህ የምንፈልገው ነገር ኦክሲጅን ወይም ደግሞ ምግብን በተመሳሳይ ከሰውነታችን ውስጥ በቀላሉ የሚንቀሳቀሰው ወደ ተለያዩ የሰውነታችን ክፍል በዚህ አማካኝነት ነው። የኦክሲጅን በተገቢው መልኩ ለሰውነታችን መድረስ አይችልም ማለት ነው። ይህ በሚኖርበት ጊዜ ደም ማነስ ማለት እንችላለን። እንግዲህ በሀገራችን ነባራዊ ሁኔታ ደም ማነስ በብዛት የሚፈጠረው የአይረን የምንለው ንጥረ ነገር አይረን እንግዲህ ብዙዎቻችን እናውቀዋለን ብዬ አስባለሁ። የዚህ እጥረት በሚኖርበት ጊዜ ከፍተኛውን ድርሻ ይወስዳል። በመቀጠል ደግሞ የቫይታሚኖች እጥረት በተለይ የቫይታሚን ቢ9 እና ቢ12 ወይም ቢ12 የምንለው እጥረት በሚኖርበት ጊዜ እነዚህ በብዛት ይፈጠራል ማለት ነው። ሌሎቹ የቀይ የደም ሴሎች የሚመረቱበት ቦታ አለ። በሚመረቱበት ቦታ በሚፈጠረው የሴሎች ወይም ደግሞ የማምረት ሂደት ውስጥ በሚፈጠረው ችግር ምክንያት የሚፈጠር የደም ማነስ አለ። እነሱን እዛ ውስጥ በደንብ መግባት አልፈልግም። ለእናንተ ይመጥናል ብዬ ያሰብኩት እነዚህ አሁን ባልኳችሁ በቫይታሚኖችና በአይረን እጥረት ምክንያት የሚመጣው ጎልቶ ይታያል እኛ አካባቢ ማለት ነው። እና ይህ አይረን የምንለው ነገር እንግዲህ በዋናነት ኦክሲጅንን ትራንስፖርት በማድረግ ዲኤንኤ የምንለውን ሴንተሳይዝ እንዲሆን በማድረግ ኤሌክትሮኖች ትራንስፖርት እንዲሆኑ ስለሚያግዝ ነው ማለት ነው። እና ይህ እጥረት በሚኖርበት ጊዜ የደም ሴሎቹ ያጥራሉ እንዳልኳችሁ ቅድም፣ ሄሞግሎቢን የምንለው መጠን ያንሳል። ይህ ችግር ይፈጠራል ማለት ነው። ወደዚህ ከማለፋችን በፊት ደግሞ ቻናሉ አዲስ ከሆናችሁ ወይም ነባሩ ናችሁ ሰብስክራይብ ያላደረጋችሁ ከሆነ ሰብስክራይብ ብታደርጉት መልካም ነው። ይጠቅማችኋል ብዬ ስለማስብ ነው። እኔንም ደግሞ ያበረታታኛል የበለጠ እንድሰራ። እንግዲህ መነሻ ምክንያቶችን በምናይበት ጊዜ ደም መፍሰስ ከፍተኛውን ድርሻ ይወስዳል። አንደኛውና የመጀመሪያው ነው። በብዛት ይህ እንግዲህ የሚሆነው ደም መፍሰስ በተለያዩ ምክንያት ሊመጣ ይችላል። በሴቶች ስፔሻሊ እንዲሁም ብዙ ጊዜ ደም ማነስ እየተጋለጡ ያሉ ብዙ ጊዜ እህቶቻችን በዚህ በወር አበባ ምክንያት የሚፈስ ደም መብዛት ነው። እንግዲህ የተቆራረጠ የሆነ በየጊዜው በየሰዓቱ ደም የሚፈሳቸው እህቶች አሉ። በዚህ ደም መፍሰስ ምክንያት የደም ማነስ በጣም በከፍተኛ ሁኔታ እየመጣን ያለው ይመጣልም። ሌላው በአደጋ ምክንያት ነው። እንግዲህ ችግር በሚገጥም ሰዓት ሰውነታችን ውስጥ የመቆረጥ እንደዚህ አደጋዎች በሚፈጠሩ ሰዓት ደም ከሰውነታችን ሊፈስ ይችላል። ይህም ሌላኛው ምክንያት ነው። ሌላው ደግሞ የቀስ በቀስ የሚፈስ ደም አለ። ለምሳሌ ጨጓራ ቁስለት ያለባቸው እህቶች ወይም ወንድሞች ካላችሁ በዚህ ምክንያት ቀስ በቀስ ሰውነት ውስጥ የሚፈስ ደም ይኖራል። በዚህ ምክንያት ሊመጣ ይችላል የደም ማነስ። ሌላው የሰገራ መውጫ አካባቢ ቁስለት ሊኖር ይችላል። ይህም ቀስ በቀስ የሚፈስ ደም ነው። አንዳንድ የጤና እክሎች አሉ ሰገራ መውጫ አካባቢ የሚፈጠሩ ችግሮች፣ እነዛ ምክንያት ሄሞሮይድን ጨምሮ ሌሎችም አሉ። በሚፈጠርበት ጊዜ ደም በቀላሉ ትንሽ ትንሽ እየሆነ በየቀኑ በፈሰሰ ቁጥር የሚፈጠር የደም ማነስ አለ። ሌላው መድኃኒቶች ናቸው። አስፕሪን የምንለው ለምሳሌ የደም የሚያቀጥን ወይም ደግሞ ለደም ቅጥነት ተብሎ የሚሰጥ መድኃኒት አለ። ረጅም ጊዜ እሱ የሚወሰድ ከሆነም እንደዚህ አይነት የደም ማነስ ችግር ሊገጥም ይችላል ማለት ነው። እንግዲህ ደም መፍሰስ ከፍተኛውን ድርሻ እንደሚወስድ ልታውቁ ይገባል። ሁለተኛው ደግሞ በምግባችን ነው። በአመጋገባችን ችግር ምክንያት የሚመጣ የደም ማነስ ችግር አለ።
ይሄ ምንድነው የአይረን ማጠር ማለት ነው። አይረን ለምሳሌ በምግባችን አብሮ ማይሆን ከሆነ ወይም ደግሞ እጥረት የሚፈጠር ከሆነ ይሄ የደም ማነሱ ሊፈጠር ይችላል ማለት ነው። ወይም ደግሞ አይረንም ሎስ ልናደርገው እንችላለን፣ በተለያየ መልኩ ከሰውነታችን ልናስወጣው እንችላለን። ወይም ደግሞ ከተመገብነው በኋላም ደግሞ በሰውነታችን ላይመጠጥ ይችላል ወይም ማል አብዞርቤሽን እንለዋለን። እና ይሄ ማለመመጠጥ ካለም በተመሳሳይ ምግቡን እንኳን አይረንን እንኳን በደንብ ብንመገበው ይሄ ችግር ካለ ለዚህ ችግር ልንጋለጥ እንችላለን ማለት ነው። ሌላው ምግቦችን አይረን ሪች የሆኑ ምግቦችን ደግሞ ወደ መጨረሻ አካባቢ ነገራቸዋለሁ። ሌላው ደግሞ ነፍሰ ጡር መሆን ነው። ሶስተኛው እንግዲህ ነፍሰ ጡር መሆን ብዙ ምክንያቶች አሉ፣ ለደም ማነስ ይጋለጣልና ብዙዎች እህቶች አይታችሁ ከሆነ ነፍሰ ጡር እንደሆናችሁ የአይረን ሳፕሊመንት ይወሰዳል አይደለም? እቺም በእርግጠኝነት ብዙዎቻችን ኤክስፔሪንስ ታደርጋላችሁ ብዬ አስባለሁ። ፎሊክ አሲድ አይረን በሳፕሊመንት ይሰጣሉና ለምንድን ነው የሚሰጠው? እንግዲህ የደም መጠናቸው ነፍሰ ጡር ሲሆን ይጨምራልና በዛም ይመጣ የደም ማነስ አለ። ለልጅ የሚሰጥ የምታካፍሉት ነገር አለ፣ ብዙ ነገሮች አሉና በዛ ምክንያት የአይረን እጥረት ወይም ደግሞ ማለት የደም ማነስ እጥረቱ ነፍሰ ጡር ላይ ደግሞ በጣም ኮመን ስለሆነ ይህም ሌላኛው ምክንያት ነው። አራተኛ ደግሞ የአንጀት ጥገኛ ትላትል የምንላቸው ናቸው። እነዚህ ብዙ ጊዜ ለምሳሌ የሁኮርም የምንለው የመንጠቆትል የምንለው አለ። በቀን ውስጥ በጣም በከፍተኛ ሁኔታ ደም ከሰውነታችን ውስጥ ይመጣልና ውስጥ ላይ በጥገኝነት ነው የሚኖረው፣ ግን ለደም ማነስ በጣም በከፍተኛ ሁኔታ ያጋልጣል። እንደዚህ የሆድ ትላትል ነገሮችን እንግዲህ መፍትሄውን በኋላ እናየዋለን። ይህም ሌላኛው መነሻ ምክንያት ናቸው። ስለዚህ ደም መፍሰስ፣ በምግባችሁ የአይረን ወይም ደግሞ የአይረን የያዙ ምግቦች እጥረት፣ ነፍሰ ጡር መሆንና የአንጀት ጥገኛ ትላትል እንዲሁም ደግሞ ቅድም የጠቀስኳቸው በዋናነት የደም ማነስን የሚያስከትሉ ምክንያቶች ናቸው ማለት ነው። እንግዲህ ምልክቶችን ደግሞ ለመመልከት እንሞክራለን። ምልክቶቹ እንግዲህ ብዙዎቻችሁ በጣም ኮምፕሌን የምታደርጉት ነገር ምንድነው? ድካም ስሜት በጣም መሰማት፣ ከበድ ያለ ስራ መስራት መቸገር፣ ወይም ደግሞ ከፍተኛ የሆነ ድካም ስሜት መኖር ነው። ይህ ምንድነው የሚሆነው? ቅድም እንዳልኳችሁ ለሰውነታችን ይሄ እነዚህ ቀይ የደም ሴሎች በማጠሩ ምክንያት የሚመጣ አይደል ደም ማነስ ያለ ነው። ስለዚህ ኦክስጅንን የምንመገበው ምግብ ለተለያዩ ለሰውነታችን ክፍሎች የሚያደርሰው ይሄ ነገር ነው እና እጥረት በሚኖር ሰዓት ይሄ ሄሞግሎቢን ያጥራል፣ ኦክስጅን ያጥራል። ስለዚህ ለሰውነታችን የሚደርሰው ኢነርጂ በሙሉ ያነሰ ይመጣና ምን ይኖራል ማለት ነው? የጉልበት ማጣት ወይም ድካም ይኖራል ማለት ነው። ይሄ የመጀመሪያውና ዋናው ምልክቱ ነው። ሌላው ሁለተኛው ደግሞ የትንፋሽ ማጠር ነው። ትንፋሽ ማጠር የሚመጣው ቅድም እንዳልኳችሁ የተለየ ነገር የለው። ኦክስጅን የምንለው ነገር ለሰውነታችን በቀላሉ ቶሎ ስለማይደርስ ለምን የቀይ የደም ሴሎች ወይም ሄሞግሎቢን በምንለው አማካኝነት ነው ለሰውነታችን የሚደርሰው። ግን ይሄ እጥረት በሚኖርበት ሰዓት ምን ይሆናል ማለት ነው? በቀላሉ ኦክስጅን ለሰውነታችን ለአእምሮ እስከ እግር ጥፍሮቻችን ድረስ አይደርስም ማለት ነው። ይህ በሚኖርበት ሰዓት የጉልበት ማጣቱ፣ ድካም ስሜቱ እና ደግሞ ይህን ለማስተካከል ደግሞ ትንፋሻችን እንደዚህ ቶሎ የመተንፈስ ወይም ደግሞ የትንፋሽ መጨመር ይኖራል ማለት ነው እና ትንፋሽ እጥረቱ ይኖራል። ይህን ለማካካስ ትንፋሻችን ቶሎ መተንፈስ ይኖራል ማለት ነው። ይህ ሁለተኛው ምልክት ነው። ሌላው የልብ ምት መጨመር ነው። የልብ ምት የሚጨምርበት ምክንያት እንግዲህ ምንድነው? ይህ ሃርት ፓልፒቴሽን እንለዋለን። ምክንያቱም ይህንን እጥረት ለማካካስ ሲባል ልባችን ቶሎ መምታት ይኖራል ማለት ሶስተኛው ምልክት ነው። አራተኛ ደግሞ ሰውነታችን መገርጣት ነው። የተለያዩ ሰውነታችን ክፍሎች ላይ ወደ ቢጫ አይነት ከለር መቀየር ወይም ደግሞ መገርጣት እንለዋለን እና ፊት አካባቢ ፊታችሁን ስታዩት ኖርማሊ ግርጥጥ ያለ ነገር ወይም ደግሞ ነጣ ያለ ነገር መሆን፣ ከንፈር አካባቢ እንደዚህ በምታዩበት ጊዜ የታችኛው የዓይናችን ሽፋን ወይም ደግሞ ይሄ ኮንጃክቲቫ የምንለው እንደዚህ በምናይበት ጊዜ በጣም ቢጫ መሆን፣ ጥፍሮቻችን ላይ እንደዚህ ሌት ያለ ቀይ እንደዚህ ሳይሆን ምን ይሆናል? የሆነ ወደ ግርጥጥ የገረጣ አይነት ነገር። ያ ምንድነው? የኦክሲጅኔትድ የሆነ ብለድ እዚህ ድረስ እየደረሰ አይደለም ማለት ነው። አይናችሁን በተመሳሳይ በምትመለከቱበት ሰዓት ይህ አይነት ችግር ይኖራል ማለት ነው። ሌላው አምስተኛው ደግሞ የፀጉር መድረቅና መርገፍ ነው። ይህም ብዙዎች ትናገራላችሁ። ፀጉሬ በጣም እየረገፈ ነው፣ ድርቅ እያለ ነው፣ በጣም እየነከተ ነው ምናምን ትላላችሁ እና እንደዚህ የደም ማነስ እጥረቱ ካለ ይህ ችግር ሊሆን ስለሚችል ማሰብ ይጠበቅባቸዋል ከእናንተም። ምንድነው መነሻ ምክንያቱ? ልክ በተለይ የፀጉር እንግዲህ የመጨረሻ የሰውነታችን ክፍል ነው ማለት ይቻላል ፀጉር ጥፍሮቻችን አይደለ እና ለእነዚህ የሚደርሰው ኦክሲጅኔትድ የሆነ ወይም ደግሞ ምግብ ወይም ብለድ ደም የምንለው ነገር ምግብን በደም ስለሚጓጓዝ ማለት ነው። ይህ ነገር ኤቲፒ ወይም ኢነርጂ የምንለው ነገር ስለሚቀንስ ለሰውነታችን ዋና ለምንላቸው ክፍሎች እንጂ ትኩረት የሚያደርገው ለቆዳ ለፀጉር አካባቢ ላይ እጥረት ይፈጠራል ማለት ነው። ስለዚህ ትልቁን ድርሻ እነ ልብ እና አእምሮ ለመውሰድ ይሞክራሉ፣ እዛ ድረስ ለማድረስ ይሞከራል። ነገር ግን እነዛ ወደ መጨረሻ አካባቢ ያሉ እንትኖች ላይ እጥረቱ ይፈጠራል ማለት ነው። ስለዚህ በዚህ ሰዓት ምንድነው ፀጉር ተገቢውን የሆነ ምግብ ማግኘት ካልቻለ፣ ተፈላጊው ነገር እየደረሰው ካልሆነ ምን ይሆናል ማለት ነው? መድረቅ ይመጣል፣ መርገፍ ይኖራል ማለት ነው። ሌላኛው ስድስተኛው ደግሞ ማዞርና ራስ ምታት ነው። ይህም የሚሆንበት ምንድነው? አእምሮአችን እንግዲህ ከሰውነታችን 2% የሚሆነውን ይሸፍናል ተብሎ ይታሰባል በአካላዊ ግዝፈት ማለት ነው። ነገር ግን 20%ቱን የሚሆነውን የሰውነታችን ኢነርጂ ወይም ደግሞ ኤቲፒ የሚጠቀመው ደግሞ አእምሮአችን ነው ማለት ነው። ከፍተኛውን ድርሻ ይወስዳል። ነገር ግን በሚያንስበት ጊዜ ምን ይኖረዋል ማለት ነው? ተገቢው ነገር እየደረሰው ካልሆነ ይህ ማዞር ስሜት አለው ማለት ወይም ደግሞ የራስ ምታት ስሜት ይኖራል ማለት ነው። እነዚህ ነገሮች ሌላኛው የማዞርና ራስ ምታት
ስድስተኛ ምልክት ነው። ሰባተኛ ደግሞ ያልተለመዱ ነገሮችን መመገብ። ብዙ ጊዜ ይህንን ምን ላይ እናስተውለዋለን? ነፍሰ ጡር እናቶች ላይ አይደለም የሆነ የተለየ ነገር አማርኝ ይላሉ አይደለም። ይህ ምንድነው? ለምሳሌ በረዶ የሚለው አሉ፣ አፈር የሚለው አሉ። ወደ ገጠሩ ማህበረሰብ ከራቢንጋ ፒካም እንደዚህ አይነት ነገር ማለት ነው የምንለው ነገር አለና እሱስ ነገር ያልተለመደ ነገር ምናምን ነገር ማማር ይኖረዋል። ይሄ ሌላኛው ምልክቱ ነው። ሌላው ስምንተኛ ደግሞ አቴንሽን ዴፊሲት የምንለው ነገር አለ። በተለይ ህፃናት ላይ እንደዚህ አይነት ችግር ካለ ትምህርታቸውን መከታተል አይችሉም። በቃ ረጅም ጊዜ ወስደው ለምሳሌ ለ1 ሰዓት ያክል ወይም ደግሞ ለ40 ደቂቃ ያክል የሆነን ክላስ አቴንድ አድርጎ አቴንሽናቸውን በደንብ ሰብስበው የመከታተል እድላቸው በጣም ይቀንሳል። እነሱ ጋር ብቻ አይደለም፣ ማንኛውም ማህበረሰብ ላይ እኛንም ጨምሮ ሁሉንም ሰው የደም ማነስ ችግር ያለበት ሰው ይህንን አቴንሽኑ በደንብ ትኩረት አድርጎ የመከታተል የአእምሮ እንትኑ በጣም ይቀንሳል። ይሄ ሌላኛው ምልክት ነው ማለት ነው። የመጨረሻ በሽታ የመቋቋም አቅማቸውን በተመሳሳይ ይቀንሳል። በመጨረሻ ደግሞ ይሄ ችግር ካለ እንደዚህ አሁን ያልኳቸው ነገሮች ካሉ ምን ማድረግ ይጠበቅባቸዋል? እንደ መጀመሪያ የሚለውን ነገር ለማየት እንሞክራለን። የመጀመሪያው እንግዲህ በቀላል ምርመራ ማወቅ ይቻላል። ይህ ሄሞግሎቢን፣ ሄማቶክሪት፣ የአይረን ሳቹሬሽን ሌሎችም አሉ። እነዚህ ነገሮች በማድረግ በቀላሉ የደም ማነስ አለ ወይስ የለም የሚለውን ማረጋገጥ ይጠበቃል ማለት ነው። ስለዚህ የመጀመሪያው ይህንን ካደረጋችሁ በኋላ ምንድነው ቀጣይ መነሻ ምክንያቱ መለየት ነው። ይህ ደም ማነሱ በምን መጣ የሚለው ቅድም የጠቀስኳቸው ነገሮች አሉ። በፔሪየድ ሊሆን ይችላል፣ ወይም ደግሞ በነፍሰ ጡር በመሆን ሊሆን ይችላል፣ ደም መፍሰስ በመሆን ይችላል፣ በአመጋገብ ችግር ሊሆን ይችላል፣ በኢንተስታይናል ፓራሳይት ወይም ደግሞ የሆድ ጥገኛ ትላትል ባልናቸው ሊሆን ይችላል የሚለውንና ሌሎችንም ምክንያቶችን መለየት ሁለተኛው ይሆናል ማለት ነው። ከዛ በኋላ እንደየ ምክንያቱ ሕክምናው ይደረጋል ወይም ደግሞ መፍትሄ ይመጣል ማለት ነው። ለምሳሌ በፔሪየድ ወይም ደግሞ በደም መፍሰስ ከሆነ ፔሪየድ የሚስተካከልበትን መንገድ በሕክምና ማመቻቸት ማስተካከል ያስፈልጋል ማለት ነው። ነፍሰ ጡር ከሆነች ደግሞ ምንድነው በነፍሰ ጡር ምክንያት የመጣ የአይረን እጥረት ወይም ደግሞ የደም ማነስ እጥረት ከሆነ ደግሞ የአይረን ሳፕሊመንት ወይም ደግሞ እንደምታውቁት ነፍሰ ጡር ሲሆኑ የሚሰጠው አይረን ዊዝ ፎሊክ ሊሆን ይችላል፣ ወይም አይረን ሳፕሊመንት ለነፍሰ ጡር ይሰጣል። ይህንን በተገቢው መልኩ እንደ WHO ሪኮሜንዴሽን አለው ከ90 ሚኒመም 90 ቀን ወይም ደግሞ 180 ቀን ድረስ እስከዛ ድረስ ይህንን በሳፕሊመንት መውሰድ በጣም ተገቢ ነው ማለት ነው። ሌላው ደግሞ በአመጋገብ ችግር የመጣ ከሆነ ደግሞ አይረንና ቫይታሚን ሪች የሆኑ ምግቦችን መመገብ በጣም አስፈላጊ ነው ማለት ነው። ለምሳሌ አይረን በጣም ሪች የሆኑ ወይም ደግሞ የአይረን ይዘታቸው ከፍተኛ የሆኑ ምግቦችን ብንመለከት እንደ ጉበት፣ ለውዝን ማንሳት እንችላለን፣ ጎመን፣ አጃ፣ የዱባ ፍሬ፣ አኩሪ አተር፣ አረንጓዴ ቅጠላቅጠሎች በሙሉ እነዚህ ከፍ ያለ የአይረን ይዘት አላቸው እና እነዚህን አዘውትሮ መመገብ በጣም ተገቢ ነው። ሌላው በቫይታሚን ቢ12 ወይም በቫይታሚን ቢ9 በቫይታሚኖች እጥረት የመጣ ከሆነ ደግሞ የቫይታሚን ቢ12 ስጋ፣ እንቁላል፣ ወተት፣ አሳ እነዚህ ነገሮች መውሰድ በጣም ተገቢ ነው። ከዛ ውጭ ደግሞ እነዚህን እየወሰዳችሁም ደግሞ መስተካከል የማይችል ከሆነ ደግሞ ቫይታሚን ሳፕሊመንቶች አሉ። እነዛን በሳፕሊመንት መልኩ መውሰድ በጣም ተገቢ ነው። በተመሳሳይ የቢ9ም ከሆነ እንደዚሁ የፎሊክ አሲድ እጥረት ስለሆነ ፎሊክ አሲድን ወይም ፎሌት የምንለውን በሳፕሊመንት መውሰድ፣ በአመጋግባችንም እንደዚህ በብሮኮሊ፣ ጎመን፣ ሙዝ፣ ብርቱካን፣ ሀባብ፣ ኩላሊት፣ ጉበት ደግሞ እንደዚህ ከፍ ያለ የቫይታሚን ይዘት አላቸው ቢ9 ማለት ነው። እነዚህም በምግባችን ሁሌ ማዘውተር በጣም ተገቢ ነው የሚሆነው። እንግዲህ እስካሁን አብረን ቆይተናል። ደም ማነስን በተመለከተ ይህንን ይመስላል ማለት ነው። ለእናንተ በሚመጥን መልኩ ይበቃል ብዬ ያሰብኩትን ያዘጋጀውላችሁ እንደምትወዱ ተስፋ አለኝ። የመጨረሻም ቻናሉን እንደዚህ መሰል የሆኑ ትምህርቶችን ለማግኘት ቻናሉን ሰብስክራይብ ማድረግ፣ ላይ ሼር ደግሞ ሌሎች እንዲደርስ ማድረጉን እንዳትረሱ የመጨረሻ መልእክቴ ነው። መልካም ጊዜ። በሌላ ርዕስ እስከምንገናኝ ቻው።